ጥርት ባለ ምሽት ሰማይ ላይ ወደ ላይ አንጋጠው እልፍ አላፍ ከዋክብትን በአግራሞት ሲያጠኑ ቆይተው እና በዚህ ቆይታ ፕላኔቶችን ለመመልከት ልቦ ከጅሎ ነገር ግን በሁለቱ መካከል ያለውን ልዩነት ሳያውቁ ቀርተው ምነው ፕላኔቶችን ከከዋክብት ለይቼ ባቅ ብለው መመኘቱ መቼስ አይቀሬ ነው። ይህ የማንኛውም የሰማይ አጥኚ የስነ ፈለክ አፍቃሪ የመጀመሪያ ምኞቱ ነው። በዛሬው ቪዲዮ እንዴት አድርገን በቀላል መንገድ በአይናችን ብቻ ከሰማይ ላይ ፕላኔቶችን ከከዋክብት ለይተን መመልከት እንደምንችል እናያለን። ሰላም ውድ ተመልካቾቻችን፣ አሁንም የምትገኙት አብዮን ቴክ ላይ ነው። እዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ በማድረግ ይጀምሩ። ወደ ዋናው ነጥብ ከመግባታችን በፊት በከዋክብትና በፕላኔቶች መካከል ስላለው መሰረታዊ ልዩነት በአጭሩ እንመልከት። ከዋክብቶች እጅግ በጣም ግዙፍ መጠነ ቁሳ ያላቸውና በሃይድሮጂን ወደ ሂሊየም ኤሌመንት መቀየር ምክንያት በሚፈጠረው ከፍተኛ የኒውክሌር ፊውዝን መብላላት የሚፈጠሩ ግዙፍ የእሳት ኩሶች ናቸው። ከዚህ ኒውክሌር መብላላት ከፍተኛ መጠን ያለው ብርሃንና በሚሊዮኖች ዲግሪ ሴልሺየስ የሚቆጠር ሙቀት ያመነጫሉ። ከዋክብት የተለያዩ መጠንና ይዘት ሲኖራቸው በቅርብ የምናውቃት ኮከባችን ፀሐይ እንኳን መካከለኛ መጠን ይዘት ካላቸው ከዋክብቶች መሃል የምትመደብ ነች። በሌላ በኩል ደግሞ ፕላኔቶች የሚፈጠሩት ከዋክብቶች ተፈጥረው በዙሪያቸው ከሚተርፈው ጋዝና የአቧራ ክምችት ሲሆን ይህም የአቧራ ክምችት በጊዜ ለውጥ በስበት ኃይል አንድ ላይ በመደብለል ወደ ጠጣርነት አካል ከተቀየረ በኋላ ፕላኔቶች ይፈጠራሉ። ስለ ከዋክብትና ፕላኔት ጉዳይ ይሄን ያልካልን ወደ ዛሬው ርዕሳችን እንግባ። ፕላኔቶችን በአይናችን ብቻ ተጠቅመን ከከዋክብት ለይተን ለማወቅ የምንጠቀምበት መንገድ አንዱ ፀሐይ በሰማይ ላይ የምትጓዝበትን ምናባዊ መስመር ማወቅ ነው። ፀሐይ በስተምስራቅ ወጣ በስተምዕራብ እስክትጠልቅ ድረስ በሰማይ ላይ የምትጓዝበት መስመር ኢኩሊፕቲክ ተብሎ ይጠራል። ይህን የተለያዩ በምህዋራቸው የሚገኙ ፕላኔቶች ጨረቃንም ጨምሮ የሚከተሉት መስመር ነው። በመሆኑ በቀን ፀሐይ፣ በማታ ደግሞ ጨረቃ በምስራቅ ወጥቶ በምዕራብ እስኪጠልቁ የሚጓዙበትን መስመር በጥንቃቄ በማጤን እና በአእምሯችን ከምስራቅ እስከ ምዕራብ ሀሳባዊ መስመርን በመሳል ኢኩሊፕቲክን ማግኘት እንችላለን። በሙሉ ፕላኔቶች ልንፈልግ የሚገባው እዚህ መስመር ውስጥ ይሆናል ማለት ነው። ይህ የሆነበት ምክንያት ፀሐይ እና ጭፍሮቿ ማለትም ፕላኔቶችና ሌሎች በዙሪያው የሚገኙ አካላት የተጠቀሙት ሀሳባዊ የሆነ ጠፍጣፋ ወለል ወይም ፕሌን ላይ በመሆኑ ነው። አሁን ፕላኔቶችን ለመፈለግ መጠቀም ያለብን የሰማይ ስፍራ ወይም ደግሞ ኢኩሊፕቲክን በቀላሉ መንገድ ለመረዳት ማድረግ ያለብን ዘዴ ይህ ነው። ከዋክብቶች ፀሐያችንን ሳያጠቃልል ከምድራችን በብርሃን ዓመት በሚቆጠር ርቀት የሚገኙ በጣም ሩቅ አካላት በመሆናቸው ምድራችን ጋር የሚደርሰው ጭላንጭል ብርሃናቸው ስለሆነ ከከባቢ አየር ጋዞች ጋር የሚፈጥረው መስተጋብር ከፍተኛ ነው። ይህ ማለት ከዋክብትን ስናያቸው ብልጭ ድርግም የሚል የሚርገበገብ ብርሃን ይሰጣሉ። የከዋክብት ብርሃን የምድር 5 አካባቢ አየራዊ ንጣፎች ውስጥ በሚገኝ የተለያዩ ጋዞች የመታጠፍ ቤንዲንግ ወይም ደግሞ የመቀየስ ሪፍራክቲንግ አድራጎት ይደርስበታል። ይህ የመታጠፍና የመቀየስ ድግግሞች ምድር ሆነን ለምናስቦች ብልጭ ድርግም ያለ እንዲመስል ያደርገዋል። ከህዋ ላይ ግን ብንሆን ይህን የብርሃን ጨዋታ አይታይም፣ ምክንያቱም ህዋ ውስጥ አየር ስለሌለ። ስለዚህ የስነ ከዋክብት አጥኚዎች በህዋ ላይ ቴሌስኮፕ የሚያሰፍሩት በዚህ ጉዳይ ነው። ፕላኔቶች ግን ለምድራችን ካላቸው ቅርበት አኳያ ከፀሐይ የሚያንጸባርቁት ብርሃን ምድር እስኪደርስ ድረስ ምንም እንኳን ቢታጠፍ እና ቢቀየስ የዚህ እርግብግቦች መጠን ከከዋክብት ብርሃን እርግብግቦች አንጻር እጅግ በጣም አነስተኛ በመሆኑ ብልጭ ድርግም የሚል የሚያንጨላጭል ብርሃን ሲያወጡ በማስተዋል እነዚህ ፕላኔቶች አለመሆናቸውን ማወቅ እንችላለን። በመሆኑም አይናችን የኢኩሊፕቲክ ምናባዊ መስመር ውስጥ እንዳለ የሚያንጨላጭል ብርሃን የሚያወጡትን እና የማያወጡትን አካላት በጥንቃቄ ማጤን አለብን። ብልጭ ድርግም የሚል ብርሃን ያላት አካል በኢኩሊፕቲክ ውስጥ ካገኙ ያቺ አካል ፕላኔት የመሆኗን እድል በጣም ከፍተኛ ነው። ነገር ግን ይህ መንገድ ይበልጥ ታማኒ እንዲሆን በጣም የጠራ ሰማይ ሊኖር ይገባል። ፕላኔቶች ለምድራችን ቅርብ በመሆናቸው ከከዋክብት ይልቅ ደክመው ይታያሉ። ፀሐይ ከመውጣት ትንሽ ደቂቃዎች አስቀድሞ በምስራቅ እንዲሁም ከመጥለቋ ከተወሰኑ ደቂቃዎች በኋላ በምዕራብ ኢኩሊፕቲክ እጅግም ደምቀው በመውጣት ይታያሉ። በጣም እጅግ ደምቆ ከሚታዩ ፕላኔቶች አንዷ ቬኑስ ነች። በዚህ መስመርና ሰዓት ከቬኑስ ከፍ ብሎ ወደ ቀይ ቀለም ያደለች የመንጨላጭል ብርሃን ያላት አካል ካገኙ ፕላኔት ማርስ ነች ማለት ነው። ፕላኔት ጁፒተር በዚህ ኢኩሊፕቲክ ውስጥ የምትገኝ ወደ ቢጫ የምታደላ ደማቅ ቀለም አላት። ሳተርን ማየት ከፈለጉ ደግሞ እንዲሁ እሷን ቢጫ የምታደላ ብትሆንም ከጁፒተር ግን አትደምቅም።
ሁለቱም ፕላኔቶች በኢኩሊፕስ ውስጥ ልናገኛቸው የምንችለው ቢሆንም ልክ እንደ ቬኑስና ማርስ ፀሐይን ታከው ስለማይወጡና ስለማይገቡ ለማየት ትንሽ አዳጋች ሆኗሉ። ለፀሐይ በጣም በቅርብ የምትገኘው ሜርኩሪ በፀሐይ ወገን ውጭ ያሉትን የዩራኖስና ኔፕቱን ከርቀታቸው አንጻር በአይን ለማየት የማይዳግቱ ቢሆንም በዚህ ኢኩሊፕስ ውስጥ የሚገኙ ፕላኔቶች ናቸው። የስነ ፈለክ ተመራማሪዎች ፕላኔቶችን ከከዋክብት የሚለዩበት ሌላኛው መንገድ ሰማይ ላይ የሚጓዙበትን አቅጣጫ በመለየት ነው። ከላይ እንዳየነው ሁሉንም ፕላኔቶች በኢኩሊፕስ ውስጥ እናገኛቸዋለን ብለናል። ይህ ማለት ፕላኔቶችን እንደ ፀሐይ በምስራቅ ወጥተው በምዕራብ ይጠልቃሉ። ከዋክብት ግን ይህ መስመር አይከተሉም። ይልቁንስ ምድራችን ባዘመመችበት የማዕዘን መጠንና በሽክርክሪቷ የተነሳ ከከዋክብት ሰማይ ላይ የክብ መስመር ተከትለው ሲዞሩ ይስተዋላሉ እንጂ አይወጡም፣ አይጠልቁም። ከዋክብት አንዳቸው ከአንዳቸው ያላቸው ርቀት የማይለዋወጥ በመሆኑ ተመራማሪዎች ልኬቱን ይጠቀሙባቸዋል። ስለዚህ ውድ ተመልካቾቻችን እናንተ ሚንዛሬ በመጠቀም ፕላኔቶችን ከከዋክብቶች መለየት ትችላላችሁ። አስተያየትና ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በተጨማሪ ይህን ቻናል ሰብስክራይብ በማድረግ ያበረታቱን።